ቤተሰብ እንዴት ናችሁ? በዚህ ቪዲዮ 8ኛ ክላስ ICT ቻፕተር 1 ሪቪው ኤክሰርሳይዝ አብረን እንሰራለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ በማድረግ ጀምሩት ለብዙ ሰዎች እንዲደርስልኝ ስለሚያግዘኝ ማለት ነው። ወደ ቪዲዮ እንግባ። ኩዌስችን ነምበር 1 ላይ ስንመጣ እዚህ ጋር እንደምትመለከቱት የሚለን ሱፐር ኮምፒውተር ኢዝ ዘ ፋስተስት ሞስት ፓወርፉል ኤንድ ሞስት ኤክስፔንሲቭ ታይፕስ ኦፍ ኮምፒውተር ይለናል። ስለዚህ መልሳችን ትሩ ነው የሚሆነው። ምክንያቱም ሱፐር ኮምፒውተር ከተገለጹት ከአራቱም ኮምፒውተሮች አይነቶች ትልቁ በጣም ኤክስፔንሲቭ እና በሳይዝም ትልቅ የሆነው ሱፐር ኮምፒውተር ነው ማለት ነው። ኩዌስችን ነምበር 2 ላይ ስንመጣ ዘ ኮምፒውተር ዛት ዩዝድ ትራንዚስተር አር ኮልድ ዘ ፈርስት ጄኔሬሽን ኦፍ ኮምፒውተር ይለናል። ፎልስ ነው የሚሆነው ምክንያቱም ትራንዚስተርን የሚጠቀመው ሰከንድ ጄኔሬሽን ኦፍ ኮምፒውተር ስለሆነ ማለት ነው። ሶስተኛ ላይ ስንመጣ ደግሞ ዘ ሰርድ ጄኔሬሽን ኦፍ ኮምፒውተር ዩዝድ ኢንተግሬትድ ሰርኪዩት ይለናል። መልሳችን ትሩ ነው የሚሆነው። አራተኛ ላይ ስንመጣ ፐርሰናል ኮምፒውተር አር ኦልሶ ኮልድ ማይክሮ ኮምፒውተር ይለናል። መልሳችን እዚጋም ቱሩ ይሆናል ማለት ነው። በተለይ ማይክሮ ኮምፒውተር ብለን የምንጠራቸው በሳይዛቸው ትንሽ ሲሆኑ ለጀነራል ፐርፐዝ የምንጠቀማቸው በተለይ እንደ ፐርሰናል ኮምፒውተር አይነቶች ላፕቶፕ ሊሆን ይችላል፣ ዴስክቶፕ ሊሆን ይችላል እነኛን የሚያጠቃልለው ማይክሮ ኮምፒውተር ነው ማለት ነው። ኩዌስችን ነምበር 5 ላይ ስንመጣ ደግሞ ኮምፒውተር ፕሮቫይድ ኤ ፐርፌክት ኤንድ አኩሬት ሪዛልት ኢቭን ዌን ሮንግ ዳታ ኢዝ ኢንተርድ ይለናል። መልሳችን ፎልስ ነው የሚሆነው ምክንያቱም ጥያቄው እዚህ ጋር እንደምትመለከቱት የሚለን ኮምፒውተር የሚያቀርብልን ፐርፌክት እና አኩሬት ትክክለኛ መልስ ይሰጠናል ነው የሚለን። ኢቭን ምንም እንኳን የሰጠነው ዳታ ፎልስ ቢሆን ራሱ ትክክለኛ መልስ ይሰጠናል ነው የሚለን። ስለዚህ ትክክለኛ ስንሰጠው ብቻ ነው እንጂ ትክክለኛ መልስ ይሰጠን የሚችል የተሳሳተ መልስ ከሰጠነው የተሳሳተ ሪዛልት ነው የሚሰጠን። ስለዚህ መልሳችን ፎልስ ይሆናል ማለት ነው። ፓርቱ ላይ ስንመጣ እዚጋ እንደምትመለከቱት ምርጫ አለ ወይንም ቹዝ ነው። ትክክለኛ የሆነውን መልስ እንመርጣለን ማለት ነው። ዘ ፈርስት ኩዌስችን እዚጋ እንደምትመለከቱት ዘ አክሮኒም ፒሲ ስታንድስ ፎር ይለናል። ፒሲ የምንለው ፐርሰናል ኮምፒውተር ነው ማለት ነው። መልሳችን ቢ ይሆናል። ኩዌስችን ነምበር 2 ላይ ስንመጣ which one is the most ፓወርፉል ታይፕስ ኦፍ ኮምፒውተር የትኛው ነው በጣም ፓወርፉል የሆነው የኮምፒውተር ታይፕ ነው የሚለን። ስለዚህ ከነኚህ ውስጥ በጣም ፓወርፉሉ ሱፐር ኮምፒውተር ነው ማለት ነው። መጀመሪያ ማይክሮ ኮምፒውተር አለ፣ ከዛ ሚኒ፣ ከዛ ሜን ፍሬም፣ መጨረሻ ላይ ሱፐር ኮምፒውተር አለ ማለት ነው። ኩዌስችን ነምበር 3 ላይ ስንመጣ ብላንክ ኢዝ ዘ ዌይ ኤ ኮምፒውተር አክሴፕት ዳታ ፍሮም ዘ ዩዘር ይለናል ማለት ነው። እንደምታውቁት የኮምፒውተር ዲቫይስ በአራት ከፍለናቸዋል። የኮምፒውተር ሃርድዌር ዲቫይስ ማለት ነው። ኢንፑት፣ አውትፑት፣ ስቶሬጅ እና ፕሮሰስ ዲቫይስ ማለት ነው። ስለዚህ ከነኛ ውስጥ ደግሞ ወደ ኮምፒውተራችን ዳታ ለማስገባት የሚያገለግለን ማን ነው? ኢንፑት ነው ማለት ነው። ወይም ኢንፑት ዲቫይስ ብለን እንጠራቸዋለን። ኩዌስችን ነምበር 4 ላይ ስንመጣ which one is not characteristics of ኮምፒውተር የኮምፒውተር ባህሪ ያልሆነ የትኛው ነው የሚለን። ኤ ላይ ስንመጣ ቨርሳታይሊቲ፣ ሪላያቢሊቲ፣ አናሎግ፣ ስቶሬጅ ይለናል። ስለዚህ አናሎግ የምንለው የኮምፒውተር ካራክተሪስቲክስ አይደለም። ኩዌስችን ነምበር 4 ላይ ስንመጣ which one is not a characteristics of ኮምፒውተር የኮምፒውተር ባህሪያት ያልሆነው የትኛው ነው የሚለን። ኤ ላይ ቨርሳታይሊቲ ይለናል፣ ቢ ላይ ሪላያቢሊቲ፣ ዲ ላይ ስቶሬጅ፣ ሲ አናሎግ ይለናል። ስለዚህ መልሳችን ሲ ነው የሚሆነው አናሎግ ነው ማለት ነው። ኩዌስችን ነምበር 5 ላይ ስንመጣ ኮምፒውተር አር ዲዛይንድ ቱ ሶልቭ ኤ ሲንግል ፕሮብሌም ይለናል። ስለዚህ ኮምፒውተር ደግሞ ቤዝድ ኦን ፐርፐዝ በተሰራበት ፐርፐዝ አለ። አንዳንዱ ኮምፒውተር ሰራው ለምሳሌ ስፔሲፊክ ለአንድ ፕሮብሌም ብቻ ሊሆን ይችላል። አንዳንዱ ደግሞ ለተለያየ ፕሮብሌሞች ሶልቭ ለማድረግም እንጠቀምበት ይችላል። ስለዚህ በዛም አይነት ኮምፒውተርን ስለከፋፈልናቸው ማና ማን ተብለን እንጠራቸዋለን? ጀነራል ፐርፐዝ እና ስፔሻል ፐርፐዝ ነው። ስለዚህ ስፔሻል ፐርፐዝ ከሆነ ለሲንግል ፕሮብሌም ነው የምንጠቀምበት። ጀነራል ከሆነ ግን ለብዙ ፕሮብሌሞች እንጠቀምበታለን ማለት ነው። መልሳችን ሲ ይሆናል። ፓርት 3 ላይ ስንመጣ ደግሞ ማቺንግ ነው። ስለዚህ እናዛምዳለን ከኤ በኩል ያሉትና ቢ በኩል ያሉት የምትመለከቷቸውን አርቲፊሻል ኢንቴሊጀንስ በዚህ በኩል ያሉት በአጠቃላይ የኮምፒውተር ጄኔሬሽን ናቸው። ስለዚህ ከአርቲፊሻል ኢንቴሊጀንስ ጋር የተያያዘ የሚወረው ማን ነው? ፊፍዝ ጄኔሬሽን ወይንም መልሳችን ኢ ይሆናል። ኩዌስችን ነምበር 2 ላይ ዝጋ ስመጡ ደግሞ ኢንተግሬትድ ሰርኪዩት ሰርድ ጄኔሬሽን ኦፍ ኮምፒውተር ነው፣ ሲ ነው። ቫኪዩም ቲዩብ ፈርስት ጄኔሬሽን ኦፍ ኮምፒውተር ነው። ስለዚህ መልሳችን ኤ ይሆናል። ኩዌስችን ነምበር 4 ላይ ስንመጣ ትራንዚስተርን የሚጠቀመው ሰከንድ ጄኔሬሽን ኦፍ ኮምፒውተር ነው፣ ቢ ነው ማለት ነው። ማይክሮ ፕሮሰሰር ላይ ደግሞ ስንመጣ ኩዌስችን ነምበር 5 ላይ ስለዚህ የሚወረው ፎርስ ጄኔሬሽን ኦፍ ኮምፒውተር ነው ማለት ነው። ስለዚህ በዚህ መንገድ መልሳችሁን መስራት ትችላላችሁ። ፓርት 4 ላይ ብላንክ ስፔስ አለ። ስለዚህ ትክክለኛ የሆነው መልስ እናስቀምጣለን ማለት ነው። ኩዌስችን ነምበር 1 ላይ ጥያቄው የሚለን ዘ ኢቮሉሽን ኦፍ ኮምፒውተር ኢዝ ሜንሊ ዲቫይድድ ኢንቱ ብላንክ ሜን ጄኔሬሽን ይለናል ማለት ነው። የኮምፒውተር የተከፋፈለበት ጄኔሬሽኑ አለ አይደለም? በስንት ነው የተከፈለው? በ5
ሜን ጄኔሬሽን ነው። የተለየ ነገር አይደለም። ጄኔሬሽን ስንል ምን መሰላችሁ? ጀስት አሁን ለምሳሌ አንድ የኮምፒውተር የአይፎን ስልክ አለ አይደለም? አይፎን 30፣ አይፎን 12፣ 13፣ 14፣ 15፣ 16 አሁን 17 ደርሷል አይደለም? ስለዚህ በተመሳሳይም ኮምፒውተር ከጊዜ ወደ ጊዜ የተለያዩ ፊቸሮቹ በሶፍትዌርም በሃርድዌር ፓርትም አድ የተደረገበት የተሻሻለ ሲመጣ እሱን ለመናገር ፈልጎ ነው ኢቮሉሽን ኦፍ ኮምፒውተር ያለው ማለት ነው። ስለዚህ በ5 ከፈልናቸው ማለት ነው። ኩዌሽን ነምበር 2 ላይ ስንመጣ ኢች ኒው ጄኔሬሽን ኦፍ ኮምፒውተር ሪዛልት ኢን ዲክሪዝ ኢን ብላንክ ኤንድ ብላንክ ይለናል ማለት ነው። እያንዳንዱ ጄኔሬሽን ኦፍ ኮምፒውተር እየጨመረ ሲመጣ ለምሳሌ ከፈርስት ወደ ሰከንድ ከሰከንድ ወደ ሰርድ ስንሄድ በሳይዝ እና በኮስት እየቀነሱ መጥተዋል ነው ማለት ነው። ስለዚህ መልሳችን ሳይዝ ኤንድ ኮስት ይሆናል። ኩዌሽን ነምበር 3 ላይ ስንመጣ ዘ ኮምፒውተር ዛት ዩዝድ ብላንክ ዌር ኮልድ ዘ ፈርስት ጄኔሬሽን ኦፍ ኮምፒውተር ይለናል። ፈርስት ጄኔሬሽን ኦፍ ኮምፒውተር የሚጠቀመው ቫኪዩም ቲዩብ ነው። በተለይ ኤሌክትሪሲቲውን ለማስተላለፍ የሚጠቀምበት ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ ወይንም አራተኛው ጥያቄ ላይ ምን ይለናል? ኮምፒውተር ጄኔሬሽን ይለናል። ዊል ሃቭ ዘ ፓወር ቱ ለርን ኤንድ አፕላይ ኤነርጂ ቱ ሶልቭ ኤ ፕሮብሌም። አንድን ችግር ለመፍታት ራሱን በራሱ የማስተማር ችሎታ ያለው ማን ነው? ፊፍዝ ጄኔሬሽን ኦፍ ኮምፒውተር ነው። ኩዌሽን ነምበር 5 ላይ ደግሞ ስንመጣ ብላንክ ሃዝ ካራክተሪስቲክስ ኦፍ ቦዝ አናሎግ ኤንድ ዲጂታል ኮምፒውተር ይለናል። ሶ እንደዚህ አይነት ኮምፒውተሮች ሃይብሪድ ኮምፒውተር ብለን እንጠራቸዋለን። ሃይብሪድ ኮምፒውተር ብለን እንጠራቸው የአናሎግም የዲጂታልም ኮምፒውተር ባህሪያት ያላቸው ናቸው ማለት ነው። ሶ ጥያቄያችን ጨርሰናል። ቤተሰብ የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም በዚህ ዩቲዩብ ቻናል ላይ በአይቲ ነክ የተያያዙ ብዙ ቴክኖሎጂካል ቲዩቶሪያሎችን የምለቅላችሁ ይሆናል። ቀጣይ ቪዲዮ እስከምንገናኝ ጉድባይ።